ተጠብቋል ማንቸስተር ዩናይትድ ከ2019-20 በኋላ ስታንፎርድ ብሪጅ ላይ ማሸነፍ ችሏል ወሳኝ 3 ነጥቦችን ወስዷል ያለ ማጓየር ማርቲኔዝ ዴሊክት ማንቸስተር ዩናይትድ ክሊን ሺት ጠብቆ ቼልሲን ረቷል ቼልሲ ከ1993 ወዲህ 3 ተከታታይ ጨዋታዎችን በፕሪሚየር ሊግ ስታንፎርድ ብሪጅ ላይ ተሸንፏል ማቴዎስ ኩኒያ ጨዋታው አሸናፊ ከማይክል ካሪክ ጋር ደስታውን ገልጿል 8ኛ ጎሉ ለማንቸስተር ዩናይትድ ወደ ድል መመለስ ምክንያት ሆኗል 3ኛ ቦታ ላይ ይቆያሉ ከቼልሲ ጋር የ10 ነጥብ ልዩነት ተከፍቷል አሁን ማን ዩናይትድ 58 ነጥብ አለው ቼልሲ 48 ዩናይትድ 58 አስቶን ቪላ 55 አንድ ጨዋታ እየቀረው ሊቨርፑል 52 አንድ ጨዋታ እየቀረው አሁን ማን ዩናይትድን ከቻምፒየንስ ሊግ የሚቀጥለው የውድድር ዘመን ከቻምፒየንስ ሊግ ማጣት ከባድ ይሆንበት ሰዓት ላይ ነው የምንገኘው ዩናይትድ ወደ ቻምፒየንስ ሊግ ካመራ ደግሞ የራሱ ገቢ ብቻ ሳይሆን የተጫዋቾቹን ገቢ ይጨምራል እስክንድር 25% የቻምፒየንስ ሊግ ውላቸው ላይ ኮንትራታቸው ላይ ቻምፒየንስ ሊግ አንቀጽ አለ እንደሚታወቀው በዩናይትድ ይሄ ሚስጥር አይደለም እነ ብሩኖ አሁን ከሚያገኙት ተጨማሪ 25% ያገኛሉ ማለት ነው ለቻምፒየንስ ሊግ በማለፋቸው የሚገኝ ጉርሻ ሳይሆን ከቻምፒየንስ ሊግ ጋር ሁሉ ጊዜም የሚያገኙት የደሞዛቸው ክፍል ነው በርከት ያሉ ነጥቦች አሉ እዚህ ጋር እስክንድር ይሄ ጨዋታ ስታንፎርድ ብሪጅ ላይ ማን ዩናይትድ 1-0 አሸንፎ ያጠናቀው እንጂ በጨዋታው አብዛኛው ክፍለ ጊዜ ግን የበላይ ሆኖ ያጠናቀቀው ቼልሲ ነው በዩናይትድ በኩል አንድ ጥሩ ነገር ከሊድስ ጨዋታ ወዲህ በሊድስ ጨዋታ ላይ ዩናይትድ መሃል ሜዳው ባዶ ሆኖ ሚዛኑን ስቶ ኮንትሮል አጥቶ ቆይቶ ነበር አሁን የኮቢ ሜኑ ዛሬ ወደዚህ አሰላለፍ ከጉዳት አገግሞ የመምጣቱ ነገር የካሴሚሮ ሜኑና ብሩኖ ትራያንግል በተሟላ ሁኔታ አማካይ ክፍሉን እንዲቆጣጠር አስችሎታል የሚል እምነት አለ እንዲቆጣጠር ባልል እንኳን ቢያንስ ዩናይትድ ኳስ በሚይዝበት ጊዜ የተሻለ ኮንትሮል እንዲኖረው አስችሏል እንጂ አብዛኛው የኳስ ቁጥጥር የነበረው በቼልሲ በኩል ነውና ሜኑ ሚድፊልድ ኮንትሮሉን መልሶታል ብሩኖ ማጂካል የሆነው አሲስት የጨዋታ ውጤት ቀያሪ ሆኗል ኩኛ አስደናቂ ጎሉን ከብሩኖ ተቀብሎም አሳይቶናል ለዚህም ብቸኛ ዲሳይሲቭ ሞመንት ሆና እንግዲህ ያቺ ጎል ለጨዋታው 3 ነጥብ ምክንያት ሆናለች የማንቸስተር ዩናይትድ ሴንተር ባክ ብዙ ይፈተናል ብለን ነበር ብዙም ፈተና አልገጠመውም የዩናይትድ አማካዮች በደንብ እንዳስፈላጊነቱ የጨዋታ ወሳኝ ሞመንቶችን እየጠበቁ የመሃል ተከላካዩን የመከላከሉን ስራ በደንብ ሰርተዋል ለዚህም ይመስላል ለቼልሲ ኳሱን ለመስጠት የተገደዱት ኮል ፓልመር ቼልሲ ኳስ የበለጠውን ይቆጣጠር እንጂ የበለጠ ለማጥቃት ይሞክር እንጂ ይበልጥ ደግሞ በዩናይትድ ግማሽ ሜዳ ላይ ይጫወት እንጂ ዛሬ ፓልመር እንደ ሰሞኑ ሁሉ እንዳለፈው ሰሞን ልዩነት መፍጠር አቅቶት ደካማ የሆኑ ውሳኔዎችን ሲወስን አይተናል ጋርናቾ በኤስቴቫኦ ጉዳት ምክንያት ኦልሞስት ሙሉ ጨዋታ ተጫወተ ማለት እንችላለን 16 ደቂቃ ብቻ ነው የጎደለው ግን አደጋ መፍጠር አልቻለም ኳስ ያገኛል አሁን ማነው ቼልሲ 60% የኳስ ቁጥጥር ይዞ ነው ያጠናቀቀው ያ ማለት አብዛኛው የጨዋታ እንቅስቃሴ በቼልሲ ግማሽ ሜዳ ላይ ስለነበረ ከኳስ ቁጥጥር የበላይነት አንፃር ኳስ ወደ ግራ ወደ ቀኝ ወደ ክንፍ የመውጣት እድል ስላለው አሁን ከኳስ ሩቆ ነው የጨረሰው ማለት አይቻልም ጋርናቾ ግን ምንድነው የፈጠረው ያገኛቸውን ኳሶች በሚጠበቅበት ልክ አልነበረም የሁለቱም ቡድኖች ግብ ጠባቂዎች ላመንስም ሳንቼዝም ሲጨነቁ አላየንም ሲፈተሹ አላየንም እስክንድር ብረቱ ነው የተፈተነው ቼልሲዎች በተለይ 2 ብረት አግዳሚ መልሶባቸዋል እንግዲህ ማይክል ካሪክ በየጨዋታው አውንታዊ የሆኑ ነገሮችን እያገኘ ነው በጥቂት ጨዋታዎች ካልሆነ በስተቀር በአብዛኛው ስለዚህ ለማን ዩናይትድ ቅድም ወደ ረፍቱ መግቢያ አካባቢ እንደተናገርኩት እስክንድር በየጨዋታው ለዩናይትድ ባለስልጣናት የምርጫ ራስ ምታት እየሰጣቸው ነው ካሪክ መቀጠል የለበትም የሚል ድምጽ የሚያሰሙ ሁሉ አሁን ምክንያት እያጡ ነው የሚሄዱት ምክንያቱም ማን አለ በዚህ ሰዓት ላይ ማን አለ ማንስ ነው ኦኬ ይሄ ልምድ ያለው ኤስታብሊሽ ያደረገ አሰልጣኝ ያስፈልጋል ከተባለ
ማን አለ አሁን ይኸውልህ ቶማስ ቱኸል በእንግሊዝ ብሔራዊ ቡድን ኮንትራታቸውን አራዝሙ ካርሎ አንቸሎቲ ከ2026 የዓለም ዋንጫ በፊት ሹመት ሊቀበሉልህ አይችሉም ከዓለም ዋንጫ በኋላ ደግሞ ኑ ብትላቸው የዘገየ ይሆናል ሉዊስ ኤንሪኬ በፓሪስ ሳን ጀርመን ኮንትራቱን የሚያራዝም ይመስላል ፔዦች ምንም ቅሬታ የላቸውም ሉዊስ ኤንሪኬም በፓሪስ አልቆይም የሚል አቋም የለውም ዩሊየን ናግልስማን ልክ እንደዚሁ የዓለም ዋንጫ አለባቸው አሁን ዓለም ዋንጫ ያለባቸውን አሰልጣኞች መቅጠር ሊከብድ ይችላል እስክንድር ከዓለም ዋንጫ በኋላ እንኳን እንምጣ ቢሉ it will be too late አይደለ ኡናይ ኤምሪ ከአስቶን ቪላ ስለመልቀቃቸው ምንም የሚያሳይ ምልክት የለም ኦኬ ስለዚህ ማን ያለው በተለይ ዩሮፓ ሊግ ማሸነፍ ከቻሉ ከአስቶን ቪላ ጋር በሰላም እየቀጠሉ ነው ማናጀር ናቸው ሴ ያላቸው በነገሮች ላይ መወሰን ስልጣናቸው ከፍ ያለ ነው በንጽጽር ጥሩ ሂደት ላይ ነው ያለው አስቶን ቪላ እርግጥ ከፋይናንስ አንፃር ጥያቄዎች አሉ በዚህ ክረም ተጫዋቾችን ሞርጋን ሮጀርስን አይነት የመሸጥ ግዴታ ውስጥ ሊገባ ይችላል ምናምን እሱን ተው ግን ኤምሪ ለማን ዩናይትድ የሚመጥኑ አሰልጣኝ አይደሉም ባልልም ግን ከአስቶን ቪላ ጋር ስለመልቀቃቸው ምልክቶች ማየት አልቻለም ስለዚህ ማን የቀረው ከቦርንመዝ ጋር አሁን የተለያዩት ያሉት አይተያዩት ሳይሆን በሲዝኑ ማጠናቀቂያ ያለቃሉ ያሉት አንዶኒ ኢራኦላ ኦሊቨር ግላስነር ወይስ ማርኮ ሲልቫ ይሄ ሐሳብ የማመሰለ የዴቪድ ኦርንስቴን ሐሳብ እነዚህ ደግሞ አንዶኒ ኢራኦላ ኦሊቨር ግላስነር ማርኮ ሲልቫ ማንቸስተር ዩናይትድ ከማይክል ካሪክ በላይ ያምንባቸዋል ተብሎ ግን አይጠበቅም ስለዚህ እንደዚህ ያሉ ጨዋታዎችን ባሸነፈ ቁጥር ወደ ቻምፒየንስ ሊግ ኃላፊነቱ የተሰጠውን ኃላፊነት ወደ ማድረጉ ይበልጥ የተጠጋ ስለሆነ አሁን ከዚህ በኋላ ያጣል ተብሎ አይታሰብም እስክንድር ካሪክ የማንቸስተር ዩናይትድ ቋሚ ኮንትራት ተቀጣሪ የመሆን እድሉ በጣም ከ90% እና ከዛ በላይ ሰፋ ይመስላል ልክ ነው ኤሪክ ቴን ሃግ እንደዚሁም ሩበን አሞሪም ያላሳኩትን ስታንፎርድ ብሪጅ ላይ ማሸነፍ እንግዲህ ዛሬ ማይክል ካሪክ አሳይቷል ቼልሲ በተቃራኒ 4 ተከታታይ የፕሪሚየር ሊግ ጨዋታዎችን ተሸንፏል 3 ደግሞ በተከታታይ እንደዚሁ እዚህ ሜዳ ላይ ተረቷል ፍጹም ከቼልሲ ከቀድሞ ቼልሲ የሚጠበቁ ቁጥሮች አይደሉም